እግዚአብሔር የሰጠ ጸጋ ምንድነው? አንተ በጎ የታመንህ አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21። እንኳን ለዐቢይ ጾም 6ኛ ሳምንት ለገብርኄር በሰላም አደረሳችሁ። ዛሬ መክሊት ምንድነው? የተሰጠን መክሊታችንን ማወቅ የምንችለው እንዴት ነው የሚለውን እናያለን። ለመሆኑ እግዚአብሔር የሰጠህ መክሊት ምንድነው? ቀብረኸዋል ወይስ እያተረፍክበት ነው? በዝርዝር እናየዋለን። አብራችሁኝ ቆዩ። ገብርኄር ማለት በጎ ወይም ታማኝ አገልጋይ ማለት ነው። በዚህ ሳምንት ቤተ ክርስቲያን እግዚአብሔር ለእያንዳንዳችን የሰጠንን ጸጋ ወይም መክሊት እንዴት የተጠቀምንበት እንደሆነ እንድናስብ ታስተምረናለች። መክሊት ማለት ገንዘብ ብቻ አይደለም፣ እግዚአብሔር እንድናተርፍበት በነፃ ለእያንዳንዳችን የሰጠን ስጦታ ነው። ሰጪው መንፈስ ቅዱስ አንድ ነው፣ ጸጋ ልዩ ልዩ ነው እንዳለ ቅዱስ ጳውሎስ። በማቴዎስ ወንጌል ምዕራፍ 25 ላይ ያለውን ታሪክ እንመልከት። አንድ ባለጸጋ ለሶስት አገልጋዮቹ እንደ አቅማቸው ለአንዱ 5፣ ለአንዱ 2 እና ለአንዱ 1 መክሊት እንዲያተርፉበት እንደሰጣቸው ይናገራል። 5 እና 2 የተቀበሉት ነግደው አተረፉ፣ እጥፍ አደረጉ። አንድ የተቀበለው ግን ሰንፎ መሬት ውስጥ እንደቀበረው በሚገባ ያስተምረናል። ላተረፉት ሽልማት ሲሰጣቸው፣ መክሊቱን ለቀበረው ደግሞ ተፈርዶበታል። መክሊት ለእኛ ምንድን ነው? በምሳሌ እንመልከተው። አንደኛ ሃይማኖታችን ነው። እግዚአብሔር ከሰጠን ጸጋዎች አንዱና የመጀመሪያው ሃይማኖታችን ነው። ሃይማኖት ከእግዚአብሔር የተሰጠ ከእግዚአብሔር ጋር የምንገናኝበት መንገዳችን ነው። ሃይማኖት ለቅዱሳን መላእክትና በመልኩና በምሳሌው ለፈጠረው ለሰው ልጅ የተሰጠ ስጦታ ነው። እኛ ይህንን መክሊታችንን መጠበቅ ማሳደግና ማስረከብ ይጠበቅብናል። ያወቅነውን ማሳወቅ፣ ያልጠነከሩትን ማጠንከር፣ ለልጆቻችን ሳይበረዝ ማስተላለፍ ይገባል። ሃይማኖታችንን ካላሳደግነው ወይም ካጠፋነው ይፈረድብናል። ሁለተኛ መክሊታችን ጊዜያችን ነው። ጊዜ እግዚአብሔር የሰጠን መክሊታችን ሲሆን በተሰጠን ጊዜ በሃይማኖት መኖር፣ በንስሐ ሕይወት መመላለስ፣ ለሌሎች ምሳሌ መሆን ያስፈልጋል። በቀኝ የተሰቀለው ሽፍታ በከንቱ ካሳለፈው ጊዜ ይልቅ ለጽድቅ ያበቃው በትክክል የተጠቀመበት የ3 ሰዓት ጊዜ ነው። ስለዚህ ለጸሎትና ለበጎ ስራ የምናውለው ጊዜ መክሊታችን ነው። ሶስተኛ እውቀት ወይም ጥበባችን ነው። እግዚአብሔር የሰው ልጅ ሲፈጥር ለባዊ የሚያስብ ነባቢ የሚናገር ሕያው የማይሞት አድርጎ ነው። ሰው ይህንን ዓለም እንዲገዛ ስልጣን ሰጥቶታል። በተፈጥሮ ላይ የመመራመር አሻሽሎ የመስራት ስልጣን አለው። ስለዚህ በተሰጠን እውቀት ሌሎችን ለማስተማርና ለመርዳት መንገድ ለጠፋባቸው መሪ፣ ለጨለመባቸው ደግሞ ብርሃን እንድንሆን እውቀት ተሰጥቶናል። ሌላው ጤናችን ነው። የሰው ልጅ ጤና በእግዚአብሔር የሰጠ ትልቁ ሀብቱ ነው። ጤናችንን የሰጠንን እግዚአብሔርን ደግሞ ጠንክረን ልናገለግልበት ይገባል። ካላገለገልንበት ጤናችንን አጥተን የአልጋ ቁራኛ ልንሆን እንችላለንና። ልክ አንዱን መክሊት የተሰጠው ነጋዴ እንደቀበረው መክሊትን መቅበር ያስቀጣል፣ ወደ ሲኦል ያወርዳል። ስጦታችንን እንዴት እናውቃለን? የሰው ልጅ ይህንን ዓለም የመግዛት በተፈጥሮ ላይ የመመራመር አሻሽሎ የመስራት አቅም ተለግሶት የተፈጠረ ፍጥረት ነው። ስለዚህ መክሊት የሌለው ሰው የለም። እንደ አቅሙ በሚችለው ልክ ተሰጥቶታል። ለአንዱ 5፣ ለአንዱ 2፣ ለሌላው 1 እንደተሰጠው ሁሉ ስጦታችንን ለማወቅ በውስጣችን ያለውን የመንፈስ ቅዱስ ስጦታ መግለጥ ያስፈልጋል። መክሊት ልክ እንደተዳፈነ እሳት ነው። እሳቱን ለማግኘት መቆስቆስ፣ የተጫነውን አመድ መግለጥ ማባዛት ያስፈልጋል። ካልፈለጉት ካላባዙት የተሰጠ መክሊት ሊጠፋ ይችላል። ልክ ቆፍሮ እንደቀበረው ባለ 1 መክሊት ነጋዴ ማለት ነው። ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ እንዲህ ሲል ይመክረዋል። በአንተ ያለውን የእግዚአብሔርን ስጦታ ታነሳሳ ዘንድ አሳስብሃለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6። ማነሳሳት ማለት መቆስቆስ፣ እንደገና እሳቱን ማንደድ ማለት ነው። ጸጋው እንዳይቀዘቅዝ በትጋት በጸሎትና በአገልግሎት መትጋት እንደሚገባው ያሳስበዋል። እኛ መክሊታችንን ምን እያደረግነው ነው? እያተረፍንበት ነው ወይስ እየቀበርነው ነው? ባለቤቱ የሰጠኋችሁን ገንዘቤን መልሱልኝ ቢለን አትርፈን ነው የምንመልስለት ወይስ የሰጠንን ሳናተርፍ ነው የምንመልስለት ወይስ አጥፍተን የለኝም ነው የምንለው?